የመሰለ ጮርናቄ አሰራር ላሳያችሁ ነው የመጣሁት። በጣም በሚያምር መልኩ ይህንን የሚመስል የሚያምር የጮርናቄ አሰራር ላሳያችሁ ነው የመጣሁት። አሁን ወደ ቪዲዮ እንገባለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከኛ ጋር ቆዩ። እንደዚህ ያማረ የፈካ የጮርናቄ አሰራር ላሳያችሁ ነው። ትዝታ ነኝ ከካናዳ። ሰላም ጤና ይስጥልኝ። እንዴት ናችሁ? እንዴት ከረማችሁ? ትዝታ ነኝ ከካናዳ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ የሚያምር የጮርናቄ አሰራር ላሳያችሁ ነው የመጣሁት። እዚህ ጋር ዘይት አለኝ። እዚህ ጋር ደግሞ ጥቁር አዝሙድ አለኝ። እዚህ ጋር ደግሞ ያው እንዳሳየኋችሁ የእርሾ ዱቄት፣ አንድ ማንኪያ የእርሾ ዱቄት በአንድ ካፕ ወይም ደግሞ በ100 ሚሊ ውሃ የተበጠበጣለኝ። እንግዲህ ከ5 ደቂቃ በፊት በፍጬው እንደዚህ የሆነ ያማረ አለኝ ማለት ነው። አሁን ግን የማሳያችሁ ወደ አቦካኩ ነው የማሳያችሁ ማለት ነው። ተከታተሉኝ። ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ከኔ ጋር ስለምትሆኑ እጅግ በጣም አመሰግናለሁ። ሁልጊዜም ድጋፋችሁ ከኔ ጋር ለሆነ ሳፖርት ለምታደርጉ ሰዎች እጅግ በጣም አመሰግናለሁ። አዳዲስ ሰዎች ደግሞ ቪዲዮውን እያያችሁ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ስለሆነ በጣም ነው የማመሰግነው። እኔ ለዛሬ ያዘጋጀው ተነፍቶ የተዘጋጀ 3 ኩባያ ዱቄት ነው የምጨምረው። እንደ ፋሚሊያችሁ መጠን እንደ ፋሚሊያችሁ ብዛት ነው የምታደርጉት። ይኸው እኔ 3 ኩባያ ዱቄት ነው ያዘጋጀሁት። እንግዲህ 3 ኩባያ ዱቄት ጨምሬያለሁ ማለት ነው። እንግዲህ ሁላችንም በቤታችን በፋሚሊያችን መጠንና ልክ ነው የምንሰራው ማለት ነው። እና ይሄንን ይመስላል እንግዲህ 3 ኩባያ ዱቄቴን እንደዚህ አድርጌ አዘጋጅቻለሁ። እዚህ ላይ የምጨምረው 1 ማንኪያ ጥቁር አዝሙድ ነው። 1 ማንኪያ ጥቁር አዝሙድ። ጥቁር አዝሙዳችንን ስንጨምር ሁል ጊዜ እንደዚህ አድርገን አሽተነው ከጨመርነው የጥቁር አዝሙዱ ሽታ ወይም ደግሞ ጣዕም እንትኑ ላይ ያልፋል ማለት ነው፣ ዱቄታችን ላይ ያልፋል ማለት ነው። እንደዚህ አድርጌ ጨምሬዋለሁ ማለት ነው። ከዛ አብሬ እንደዚህ አዋህደዋለሁ። እንደምታዩት እንደዚህ አዋህደዋለሁ። እንግዲህ ቶሎ እያልኩኝ ለማሳጠር እሞክራለሁ። እንግዲህ የጮርናቄ አሰራር ስታስቡት እንትኑ ረጅም ነው ካልና አጠባበሱ ማለት ነው። አሁን ግን የምጨምረው ደግሞ 1 ማንኪያ ጨው ነው የምጨምረው ማለት ነው። 1 ማንኪያ ጨው ነው የምጨምረው። ይኸው ወይም ደግሞ በአላችሁ እናንተ በምትፈልጉት መጠን መጨመር ትችላላችሁ። እኔ 1 ማንኪያ ጨው ነው የጨመርኩት። እንግዲህ ቅድም ሳቦካ አይታችሁኛል። እርሾን ስበጠብጠው ስኳር ጨምሬበታለሁ። ስኳር የጨመርኩት ለምንድን ነው? አንደኛ ቶሎ እንዲቦካ ያደርገዋል፣ ሁለተኛ ያው ስኳር ስለሚያስፈልገን ማለት ነው። ስኳር ነው የጨመርኩት። ከዛ እንደዚህ አድርጌ አንድ ላይ አዋህደዋለሁ ማለት ነው። አሁን ቅድም ያዘጋጀነውን እርሾ እጨምረዋለሁ ማለት ነው። እንዳያችሁት እርሾን ጨምሬያለሁ። እርሾን ሲጨምር 1 ካፕ ውሃ ነው ያደረኩት ማለት ነው። ሌላ 1 ካፕ ውሃ ያስፈልገኛል። ውሃዬን አዘጋጃለሁ። በእርሾ ዕቃ በነበረኝ ዕቃ 1 ካፕ ውሃ አዘጋጃለሁ። ለምን የጮርናቄ ዱቄት ብዙ መቅጠን የለበትም ማለት ነው። ለሰስ ባለ መልኩ ነው የሚሆነው። ይኸው እንደምታዩት እንደዚህ እያደረኩኝ እያቦካሁት ነው ማለት ነው። እያደባላለቅኩት ነው ማለት ነው። ከዛ እዚህ ጋር ግማሽ ካፕ ዘይት አዘጋጅቻለሁ ማለት ነው። የአታክልት ዘይት አዘጋጅቻለሁ። ከዛ ዘይቴን እጨምራለሁ። እንዳያችሁ ዘይቴን ጨመርኩት ማለት ነው። እንግዲህ የሚያምር ቆንጆ ጮርናቄ ለመስራት እሞክራለሁ። እንደምታዩት ደግሞ በጣም ያምራል። ጥሩ የሚያምር የጮርናቄ አሰራር ነው። ይሄው እንደዚህ ካረግነው ካዋሃድነው በኋላ ምን እናደርገዋለን መሰላችሁ? እጃችንን ከተን በእጃችን ነው የምናሸው። በደንብ መታሸት ስላለበት ማለት ነው። እኔ እጄን ታጥቤያለሁ። ሰላማችሁ በያላችሁበት ብዝት ይበል። ትዝታ ነኝ ከካናዳ። ስለምታዩኝ ስለምታበረታቱኝ እጅግ በጣም አመሰግናለሁ። እጃችንን ከተን በደንብ መታሸት አለበት። እኔ ቪዲዮ እንዳይረዝም እንትና አሳጥረዋለሁ ብያቸዋለሁ። እንዳልኳችሁ በደንብ አድርገን መታሸት አለበት። አብረን እናሸዋለን ማለት ነው። ይኸው እንዳያችሁት እንደዚህ አድርጌ ሽታ አድርጌዋለሁ። ትንሽ ነው ውሃ የምንጨምረው በእጃችን እየለካን፣ ለምን መቅጠን ስለሌለበት ትንሽ ነው እንዲያደርግን የምንጨምረው ማለት ነው። ለምን የጮርናቄ ወይም ደግሞ የፓስቲኒ ዱቄት መቅጠን የለበትም። ስለዚህ እንዲያደርግን ሲያስፈልገን እየጨመርን እናሸዋለን ማለት ነው። በደንብ ግን መታሸት ይፈልጋል። እንግዲህ እንደምታዩት
ከ20 እና ከ25 ደቂቃ በላይ በጣም አሽቸዋለሁ ማለት ነው። ለምን ጮርናቄ የምታሸት ይፈልጋል። ስለዚህ ይሄንን በሚመስል መልኩ አሽቸዋለሁ። እንዳያችሁት ፍክት ብሎ ታሽቷል ማለት ነው። ይሄንን እንዲህ አድርገን ከ40 እስከ 1 ሰዓት በሚያህል እንዳቦካኩ ማለት ነው። ከነበረበት ከዚህ ከምናስቀምጠው ከፍ እስከሚል ድረስ አድርገን እናስቀምጠዋለን ማለት ነው። ይሄንን ክድን አድርገን እናስቀምጠዋለን ማለት ነው። ያው እንደምታዩት እንግዲህ በዚህ መልኩ ተቦክቷል። ይሄንን ይመስላል። ሁላችሁም ከቤታችሁ ስሩት። በጣም ነው የምትወዱት፣ ልጆቻችሁ በጣም ይወዱታል። ይሄንን በዚህ መልኩ ከሰራን በኋላ እንግዲህ ምን እናደርጋለን ማለት ነው። ለ1 ሰዓት አክል ከርነን እናስቀምጠዋለን። ለ1 ሰዓት አክል እንደዚህ አድርገን ባለን ነገር እፍና አድርገን ክድና አድርገን እናስቀምጠዋለን። እኔ እንግዲህ ማስቀምጠው ከ40 ደቂቃ እስከ 1 ሰዓት ባለው ውስጥ ነው ማስቀምጠው። ቪዲዮውን እስከ መጨረሻው ትወዱታላችሁ። እንግዲህ አብረን እናያለን ማለት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ከረማችሁ? ዛሬ ደግሞ አምባሻ ልጋግር ነው። አምባሻ እንግዲህ የሀገር ቤት ትዝታ ያላችሁ በሙሉ ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ፎሎ አድርጉ፣ ቤተሰብ አድርጉ። ዛሬ ደግሞ የአምባሻ አገጋገር አሳያችሁ ነው። ለልጆቼ አምባሻ ጋግሬላችኋለሁ። ይሄ 1 ማንኪያ የፍርኖ ዱቄት የእርሾ ዱቄት ነው። እንደዚህ በጥብጬው ከ5 ደቂቃ በፊት እንደዚህ ቦክቷል ማለት ነው። ትንሽዬ ጨው ጨምርበታለሁ። ጨው እንዲሁም ደግሞ ሳይበዛ ዱቄቴ ስኳር ስለሚል የፒዛ ዱቄት ስለሆነ ሳይበዛ ስኳር እጨምራለሁ። እሱም ሳይበዛ ማለት ነው። ከዛ ዘይቴን እጨምራለሁኝ። ትወዱታላችሁ ብዬ አስባለሁ። ትስታኔ ከካናዳ ቤተሰብ ፎሎ እያደረጋችሁ ላይክ እያደረጋችሁ ኮሜንት እያደረጋችሁ ሼር እያደረጋችሁ ከኔ ጋር ሁኑ። እንዲሁም ደግሞ ካፕ አለኝ በግማሽ ካፕ እንደዚህ አድርጌ ዘይት ጨምርበታለሁ። ብዙ አልጨመርኩም እንደነገርኳችሁ ፍርኖ ዱቄቴ የቪዛ ነው። ቪዛ የምሰራበት ስለሆነ እንትን ነው ለማለት ፈልጌ ነው። እንዲሁም ደግሞ እንዲያርገን እንትን እንለዋለን። እኔ ብዙ እንትን አልጨምርም። ምንድነው ጥቁር አዝሙድ ብዙ አልጨምርም። ለምን ልጆቹ ጥቁር ነገር ምንድነው ስለሚሉ፣ ግን እናንተ ብትጨምሩበት አሪፍ ነው። እኔ የምጨምራትንም ደግሞ እንድታርጌ አሽቼ ነው የምጨምረው ማለት ነው፣ ጣዕሙን እንዲያመጣልኝ። አሁን እርሾ ይጨምራለሁ። ለብ ባለ ውሃ ነው የበጠበጥኩት። ቶሎ ነው የቦካልኝ። 5 ደቂቃ ነው ያስቀመጥኩት ማለት ነው። ትወዱታላችሁ። አሁን እንደዚህ አድርጌ ሚክስ ካረኩት በኋላ አሸዋለሁ ማለት ነው። እጅግ በጣም ነው የምትወዱት። እንደዚህ አድርጌ ከለወስኩት በኋላ እጄን ታጥቤያለሁ። እኔ በእጄ ነው የማቦካው ማለት ነው። እንግዲህ የምሰራው አምባሻ ነው። ይሄን የመሰለ የሚያምር አምባሻ ነው የምሰራው። ተከታተሉ ቪዲዮውን እስከ መጨረሻ። ይሄው ቤተሰብ እንደዚህ አድርጌ አብኩቻለሁ ማለት ነው። አሁን አድርጌ አብኩቻለሁ። አያችሁት እንዴት እንደቦካ? በጣም አሪፍ ሆኖ ተቦክቷል። ያው እንዳያችሁት እንደዚህ አድርጌ አብኩቻለሁ። ሳህኑ ባዶ እንደዚህ ሲሆንላችሁ ነው የምትተውት ማለት ነው። ቡክታችሁን እኔ እንደዚህ አብኩቻለሁ ማለት ነው። እንግዲህ ምን እናደርጋለን? ለ30 ደቂቃ ከድኛ አስቀምጠዋለሁ ማለት ነው። ተመልሰን ይሄንን ይመስላል እንግዲህ አብኳቼ ክድን አድርጌ ፍና አድርጌ ለ30 ደቂቃ ነው የማስቀምጠው። አብራችሁን ሁኑ። እንግዲህ እኔ ቤተሰቦች እንዳያችሁት ይኸው ሊጤ ቦክ ብሎ መጥቷል ማለት ነው። በጣም ቦክቷል። ይኸው ስትነኩት ለራሱ እንደዚህ ይላል። አሁን ወደ የምፈልገው ቀይ ላይ አደርገዋለሁ። እኔ ያዘጋጀሁት መለስተኛ መክተፊያ ነው፣ ግን የሚበቃኛል መሰለኝም። መክተፊያዬ በጣም ስላነሰ ወደዚህ ቀይሬዋለሁ ማለት ነው። ይሄ ትልቁ መክተፊያ ነው። ላይክ ኢቢሲ ላይ እንደምታዩት አይነት ትልቅ መክተፊያ ነው። እሱ ላይ አድርጌዋለሁ። እንግዲህ ምንድን ነው የምናደርገው ማለት ነው? እንዳምጠዋለን። ስንዳምጠው ቅርጽ በሚያወጣ መንገድ እንዳምጠዋለን ማለት ነው። አሁን እንዳያችሁት ግን ይሄንን የሚመስለው በደንብ አድርገን እንዳምጠዋለን። እንደዚህ እያደረግን በደንብ እንዳምጠዋለን ማለት ነው። እንግዲህ የሚያምር የፓስቲኒ አሰራር ነው ማሳያችሁ። እያደረግን እንዳምጠዋለን። ስራው
በጣም ቀላል ከቤት ውስጥ በቤት ደግሞ የሚሰራ ነገር ትወዱታላችሁ። ስለዚህ በቤታችሁ ስሩ እያልኩ ነው። እኔ እያገላበጥ ለመጥ አደርገዋለሁ ማለት ነው። እዩት ቪዲዮውን እስከመጨረሻ ያያችሁት። እንደዚህ አድርጌ ዳምጬዋለሁ። አሁን እጠቀልለዋለሁ። እንደዚህ እያደረግን በትንሹ እንጠቀልለዋለን ማለት ነው። ይታያል አይደል? እንደዚህ አድርገን እንጠቀልለዋለን። ያው መክተፊያ ትልቅ ስለሆነ ወደ የትም ባዞረው ይዟዟርልኛል። አያችሁ? እንደዚህ አድርገን እንጠቀልለዋለን ማለት ነው። በጠቀልልነው በኋላ ምናልባት እንትኑ ሊጡ ወፍራም ከሆነ ያው እንደምታዩት እንደዚህ እያደረግን እናረዝመዋለን ማለት ነው። እኩል እንዲመጣ ከዚህም እኩል እንዲመጣ እንዲያርገን እንጠቀልለዋለን። ከጠቀልልነው በኋላ በቢላችን ነው የምንቆርጠው። እኔ ጫፉን ቆርጠውና ለብቻ ነው የማደርገው። ከዛ በምትፈልጉት መጠን መቁረጥ ትችላላችሁ። አያችሁ? ያው እኔ በምፈልገው መጠን ነው የምቆርጠው። እንግዲህ ትልልቅ ከፈለጋችሁ ትልልቅ ማድረግም ትችላላችሁ። እንደነገርኳችሁ ጫፉን ቆርጬዋለሁ እኔ ማለት ነው። የጫፉን ለብቻ መስራት ይቻላል። ከዛ በኋላ ምን እናደርገዋለን መሰላችሁ? እንሰነጥቀዋለን። ሁሉ እሳቱ ገብቶ በደንብ እንዲበስል እንሰነጥቀዋለን። ሰንጠቅ እናደርገዋለን ማለት ነው። ያው እንደምታዩት እኔ እንግዲህ በምግብ መቀስ ነው የቆረጥኩት ማለት ነው። እናንተ ብትፈልጉ በምላጭ ብትፈልጉ በፈለጋችሁት ነገር መቁረጥ ትችላላችሁ። እኔ ኪችን መቀስ ስለነበረኝ ቢላው ትንሽ እንትን ሲለኝ በሱን የቆራረጥኩት። እናንተ ደግሞ በምትፈልጉት መጠን በምትፈልጉት ነገር ሰንጠቅ ማድረግ ትችላላችሁ። በጣም ነው የምትወዱት። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄንን ካረግን በኋላ ዘይታችን ወዲያው መጋል አለበት። ለምን ብዙ መቀመጥ አያስፈልገውም። ቦክቷል ለማለት ፈልጌ ነው። እንደዚህ እያደረገን እንቆራርጠዋለን ማለት ነው። አያችሁ? ይሄ ማለት የሚጠቅመው ለምንድን ነው? ፈንከት ስናደርገው አንደኛ ውስጥ ድረስ የመብሰል ጉዳይ እንዲኖረው ነው። ሁለተኛ ደግሞ ቅርጽ ለማውጣት ማለት ነው። ሌላ አይደለም። አያችሁ? እንደዚህ ስናደርገው ልክ ዳቦ ቆሎ እንደምንቆርጠው የዳቦ ቆሎ መቀስ እንደሚሆነው ማለት ነው። እንደዚህ አድርጌ አስተካክየዋለሁ ማለት ነው። ያልቆረጥኩት ካለ ቼክ እያደረኩ ነው። ትወዱታላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉት። ትዝታ ነኝ ከካናዳ። እንዲሁም ሌላም ብዙ አይነት ቪዲዮ ሰራለሁ። በሌላ ቪዲዮም ደግሞ እንድመጣ እና የእናንተ ሳፖርት ይጠቅመኛል ማለት ነው። ሳፖርት አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ይህንን ይመስላል አሁን የሰራሁት የቆራረጥኩት ማለት ነው። ይኸው እንደምታዩት እንደዚህ አድርጌ ቁርጥርጥርጥ አድርጌ ዋለው። ከዚህ በኋላ ምንድነው ዘይታችን መጋል አለበት። ዘይታችን ጋር ባለ ዘይት ነው የሚገባው። ወደ ዘይታችን እንጨምራለን ማለት ነው። እኔ በነገራችን ላይ ዘይት የለኩሻለሁ። እንዲህ ከሆነ በኋላ ብዙ መቀመጥ አይፈልግም ማለት ነው። ያው በጣም በሚያምር መልኩ እንደዚህ አድርጌ ቆራርጬዋለሁ ማለት ነው። ትወዱታላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮአችንን እስከ መጨረሻ እዩ። ሳያችሁ እንግዲህ ዘይቴን ጥጄዋለሁ። ትንሽ ጋል ማለት አለበት። እንግዲህ መሞክረው በምንድነው? ቀደም ባሳያችሁ ይቆራረጥኳታለች አይደለም? በእሱ ነው መሞክረው። መጋልና ለመጋሉ ትንሿን ከጫፍና ከጫፍ የቆረጥኳትን እንዲህ አድርጌ አሳምሬያታለሁ። በእሱ ነው መሞክረው። ያው እንግዲህ በእሱ ሞክሬዋለሁ። ትንሽ አልጋለም። ያው ገና እየጋለ ነው ማለት ነው። ከጨመርን በኋላ ቶሎ ነው የምናማስለው። እጃችን ማረፍ የለበትም ቀይ እስከሚሆን ድረስ። ያው እንግዲህ እንደምታዩት እየጨመርኩኝ ነው። ያው እንግዲህ እየቻለልን አክል እንጨምርና ሌላውን ደግሞ ቀስ እያለን ነው የምንጨምረው ማለት ነው። እየነፋ ስለሚሄድ እንደምታዩት በዚህ መልኩ ነው ያለው። እንግዲህ ገልበጥ እያደረግን ቀስ እያለን እናሳያቸዋለን ማለት ነው። ቤተሰብ ከኛ ጋር ሆኖ ላይክ፣ ሼር፣ ሰብስክራይብ አድርጎ ከወደዳችሁት ለሌላ ሰው ይጠቅማል ካላችሁ ሼር አድርጎ፣ እንዲሁም ኮሜንታችሁ ያስፈልገናል። ከኛ ጋር ስለምትሆኑ ስለምታበረታቱን እጅግ በጣም ደስ ይለናል። ቴንኪዩ፣ እንወዳችኋለን። ትዝታ ነኝ ከካናዳ። ትዝታ ፋሚሊን ሳፖርት በማድረግ ከኔ ጋር ስለምትሆኑ በጣም አመሰግናለሁ። እንግዲህ እንደምታዩት እንደዚህ ገልበጥ ቶሎ ነው እንግዲህ ገልበጥ የሚደረገው። እጃችን ማረፍ የለበትም ስለጋለ ዘይቱ ቂጣ እንዳይሆንብን ቶሎ ገልበጥ እናደርገዋለን። እንዲነፋለን ማለት ነው። እንደዚህ እያደረገን ያው እንደምታዩት እሳቱን ትንሽ ቀነስ አድርጌዋለሁ ማለት ነው። እሳቱን የቀነስኩት እንዳይቃጠልብን ቀስ እያለ ቀይ የሆነ ኳኳኳ የሚለው
ዳጉሳ ነው ፓስቴል ደግሞ ፈልገው ማለት ነው። ለዛ ቀስ እያልኩ ገልበጥ በጎን በቁመት እያደረግን ገልበጥ። ገባችሁ አይደለ? ስለዚህ ፋስት የሆነ ጥሩ የሆነ ነገር ለመስራት ስትፈልጉ እሳቱ እንዳይለበለብባችሁ ቀስ እያላችሁ ገልበጥ ገልበጥ ታረጉታላችሁ ማለት ነው። እንደነገርኳችሁ እኔ እንግዲህ ዝም ብሎ ዱቄቱን አይደለም የተጠቀምኩት። ይሄ የፒዛ የሚሆነው ፒዛ የምሰራበት ዱቄት ነው። በጣም ጣፋጭ ነው ዱቄቱ ራሱ ሲሰራ ለፒዛ ነው የተሰራው ማለት ነው። ስለዚህ ምን ማለት ነው? ንጹህ ዱቄት ነው፣ ግን የዱቄቱ አሰራር ለፒዛ የተሰራ ነው። ይሁት እንግዲህ እንደምታዩት ጭማቂያችን እንደዚህ ደርሷል ማለት ነው። ግን አሁንም እጄ ሳያርፍ ነው ያገለባበጥኩት እና እሱ ምን ይጠቅመናል መሰላችሁ? አንደኛ እንዲያምር ከለሩንም ያሳምረዋል፣ ጣዕሙንም በጣም ነው የሚሰጠው። ስለዚህ የምትጠቀሙትን ዱቄት ፍርኖ ዱቄት መጠቀም የምትፈልጉትን መርጣችሁ አንደኛ ሁለተኛ የሚባል አይደል በሀገራችን፣ እንደዛ ማለት ነው። እኔ ይኸውላችሁ ቀስ እያልኩ ነው ማበስለው። ቋ የምትለዋን ስለምፈልግ እንግዲህ የመርካቶ ልጆች አይደለን፣ ቋ የምትለዋን ነው የምንፈልገው። ስለዚህ እንደዚህ እያደረግን እንሰራለን ማለት ነው። እናንተም ከኛ ጋር ሆኑ። እየደረሰ ነው ቢዘፍ እንግዲህ የኔ ቤተሰቦች ይህንን በሚመስል ዊቀጤ አባት ይወድቁ ነበር። ተንሸራተተና ሊወድቅ ፈለገ ማለት ነው። እንግዲህ የኔ ቤተሰቦች ይህንን በሚመስል መልኩ ተሰርቷል ማለት ነው። ይኸው እንደምታዩት ይህንን ይመስላል። በእንትን ላወጣው ስል ሊወድቅ ስለሆነ ነው። ይኸው እንዳያችሁት አሁን ወደ እቃችን እናደርገዋለን ማለት ነው። ይኸው እንዳያችሁት እውነት በጣም ነው የምትወዱት። እውነት በጣም ትወዱታላችሁ። ይህንን የሚመስል የሚያምር የጦርናቄ አሰራር ነው ያመጣሁላችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። አሁን ይቀረኝን ደግሞ እጨምራለሁ ማለት ነው። እሳቱን ቀንሼዋለሁ። እንግዲህ እኔ ቤተሰቦች ስላያችሁኝ በጣም አመሰግናለሁ። በዚህ መልኩ ጨርናቄያችንን ሰርተናል ማለት ነው። የጨርናቄ ትዝታ ያለባቸው እንግዲህ ገባ ገባ እያላችሁ እዩ። ይሄንን ይመስላል። እሳቴን አጠፋዋለሁ። በጣም በሚያምር መልኩ በዚህ መልኩ ሰርቻለሁ ማለት ነው። ድርቅ ብሎ ብስል ብሎ ነው ያለው። እዩት እንዴት እንደሚያምር ማለት ነው። እዩት ድርቅ ያለ ከሽከሽ የሚለው የጦርናቄ አሰራር የሰራሁት። ትወዱታላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እጅግ በጣም ትወዱታላችሁ ብዬ ተስፋ አድርጋለሁ። የእናንተን አሰራር ደግሞ ሼር አድርጉኝ። እንደዚህ ብታረጊው እንዲህ ቢሆን ጥሩ ነው ብላችሁ ምክራችሁን ለግሱኝ። የእናንተው የምትወዳችሁ ትዝታኔን ከካናዳ እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁ ከኔ ጋር ስለነበራችሁ ስለምታበረታቱኝ እጅግ በጣም ነው የማመሰግነው። እንግዲህ ሶፍት ያደረኩት ዘይት ነገር ስለሚኖረው ለዛ ብዬ ነው ማለት ነው። ይሄንን ይመስላል የዛሬ ጨርናቄ ይሄንን ይመስላል። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። አብራችሁን ስለነበራችሁ እጅግ እናመሰግናለን። ይህንን በሚመስል መልኩ ሰርቻለሁ ማለት ነው። ደስታ ነበርኩ ከካናዳ። ይኸው አብረን እንብላ ካላችሁ ይኸውላችሁ እንደዚህ በሚመስል መልኩ አያችሁ ፍርስርስ ብሎ በስሏል ማለት ነው። ይህንን ይመስላል። በዚህ መልኩ ነው እንዴት ስትበሉት ኦ ማይ ጋድ ጣዕሙ ለራሱ ለየት ያለ ነው እና ትዝታዎቹን ይቀሰቅሳል ብዬ አስባለሁ። ስለነበረን ቆይታ እጅግ በጣም እናመሰግናለን። በአዲስ ቪዲዮ በሌላ ፕሮግራም እስከምንገናኝ ድረስ ቸር ቆዩ። መልካም ጊዜ። ይህንን የመሰለ ጮርናቄ አሰራር ላሳያችሁ ነው የመጣሁት። በጣም በሚያምር መልኩ ይህንን የሚመስል የሚያምር የጮርናቄ አሰራር ላሳያችሁ ነው የመጣሁት። አሁን ወደ ቪዲዮ እንገባለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከኛ ጋር ቆዩ። እንደዚህ ያማረ የፈካ የጮርናቄ አሰራር ላሳያችሁ ነው። ትዝታኔ ከካናዳ። ላይክ፣ ሼር፣ ሰብስክራይብ